ሰላም ሰላም። አሁን ትኩስ ነገር አለኝ ወደ እናንተ ማመጣላችሁ ማለት ነው። ሳይቀዘቅዝ ምን መሰላችሁ? አንዱ ምን አለ መሰላችሁ? አሁን ጓደኛዬ ማለት ነው ምን አለ፣ ከስራ ቦታ ክብር የለም፣ ሰውን አያከብሩኝም እንደዛ አለ። ከዛ ምን ትዝ አለኝ፣ አንድ ሰውዬ ማለት ነው እንደዚሁ ሂዶ ሌላውን ሲያማክር ማለት ነው፣ ከስራ ቦታ በቃ አያከብሩኝም አለ፣ አያከብሩኝም ይንቁኛል አለ። ከዛ ምን አለ መሰላችሁ? ኦኬ ከዚህ ስራ ቦታ ሻይ ቡና አለ አለው። አለ አለው። ሻይ ቡና አለ አለው። እሺ ሻይ ቡና ካለ እንግዲህ አንድ ሳምንት ብቻ ጠዋት ማለት ነው ሳይጠይቁ ለሁሉም ቡና ሻይ አፍላላቸዋለሁ። እሱም ኦኬ ብሎ በነገሩ ተስማምቶ ማለት ነው ማፍላት ጀመረ። ከአንድ ሳምንት በኋላ ያው ጨረሰ ማለት ነው ማፍላቱን። ከአንድ ሳምንት በኋላ ግን ሌላኛው ተረኛ ማፍላት ሲጀምር ማለት ነው ሌሎች ማለት ነው ምን ተከሰተ መሰላችሁ? ከዛም በኋላ የሚያፈላ ሰው ሁሉ ሻይ እሱን ይጠይቁታል። ምን ትፈልጋለህ? ሻይ ቡና ማለትም ከዚህ በፊት ያልነበረ ማለት ነው። እና ከዛም በኋላ ገባኝ። አሁን ገና እንዳለው ምን ገባው ማለት ነው። ክብር አያከብሩኝም ካልክ አንተ አታከብርም ማለት ነው። ወይም ክብር የለም ለራስ ማለት ነው። እና ክብር ያለው ሰው ክብር አይፈልግም። ክብር ካለው ደግሞ ይሰጣል እንጂ ክብር ይስጡኝ ብሎ አይጠይቅም ማለት ነው። እና ደግሞ አንድ መከፍላችሁ ምንድን ነው፣ ልብ በሉ። ኦሪት የምታውቁ በኦሪት አለ ትእዛዝ። በኦሪት ትልቁ ትእዛዝ ምንድን ነው የሚለው? ትእዛዙ ጓደኛህን እንደ ራስ አድርገህ ውደደው ነው የሚለው። ጓደኛህን እንደ ራስ አድርገህ ውደደው ይላል። ብዙን ጊዜም ሰውን አክብሩ ነው የሚባለው በኦሪት እንደተጻፈው። አክብር፣ አትዋሽ። እና እግዚአብሔር የሚያዘን ምንድን ነው? እኛ ማለት እኔ ራሴ ሰውን ግዴታ ማክበር አለብኝ፣ መዋሸት የለብኝም፣ መውደድ አለብኝ እንጂ በተቃራኒ ሰው ለምን አይወደኝም፣ ለምን አያከብረኝም፣ ለምን ይዋሻሉ? ይሄ ማለት ተቃራኒ ማለት ነው። እና ይሄ አይደለም ትእዛዙ። ይሄ ስለሆነ ሰው ለምን አይወደኝም፣ አያከብረኝም፣ ለምን ይዋሻል የሚለው ይሄ ማስተካከል አይቻልም። ሌላን ሰው ማስተካከል አችልም። ራሱ ኦሪት ነግርሃለች። እግዚአብሔር ራሱ ምንድን ነው ያለን? ሰው እንዲያከብር ከፈለክ፣ እንዲወድ ከፈለክ አንተ ሰውን አክብር፣ ሰውን ውደድ፣ አትዋሽ። በቃ እንደዚህ ካደረግ ሰውም ይወድሃል ማለት ያከብርሃል ማለት ነው። ሞክሩት። ይሄን ነገር እላችኋለሁ። ባይ ባይ።